አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ እስቲ አብረን እንሰራለን። ልጅ ጠብቄ ስራ እየሰራው ነው። ልጁን በእንትን በአይባዶ አስቀምጬ ነው ማየው። እሱ ያለው ፎቅ ነው፣ ህፃኑ ማለት ነው። ከቤት ወጥተዋል እነሱ እስኪመጡ ድረስ ልጁንም እያየው ስራም እየሰራው በአንድ እጄ ደግሞ ለእናንተም እየቀረስኩ። አቤት ጎበዝ ነኛ። እና ይሄንን ሰብንግሮብ ነው የምሉትን አጣጠፍኩ ጨረስኩኝ። ከዛም ደግሞ ያው ሰው ቤት እሄዳለሁ ስትለኝ እሄዳለሁ ስትል ግን ያው በደንብ አልታጠፈም ነበር፣ ተሰባበረብኝ ትንሽ ያኔ እንትኑ ተበላሸብኝ እንጂ እና አሪፍ ነው እላችኋለሁኝ። መልፉፍና ጂዘር እንዲሁም ድጃጅ ሳዶር ነው። በጣም አሪፍ ነው፣ ይጣፍጣል እላችኋለሁኝ። እስከ መጨረሻው ካያችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እባካችሁ፣ አበረታቱኝ። ይሄው እንደዛ አድርጌ ለማዳም አዘጋጀሁላት። ሰው ቤት ይዛ ልትሄድ ማለት ነው። ከዛም ቀጣይ ደግሞ ሌላኛው የሌላ ቀን ቪዲዮ ነው ይሄ። ምሳሌ ሰራ ነው። ምሳሌ ሰራ ስጋ አዘጋጅቻለሁ። እዚህ ጋ ያው ነጫጮችን ሁሉንም አንስቼ ነጫጮች ጨርሼ ካቲፌ እንግዲህ እያቁላላሁት ነው። ዛሬ ምሳችን የምትሆነው ይቺ ናት። ያው ድስት ቀይሬ ነው፣ ምክንያቱም ድስቱ እንትን ስላለኝ ያው ስላነሰ ቀነስኩትና ቀነስኩት አላልኩም፣ ቀየርኩትና ድንች ምናምን ብቻ ጨማመርኩበት። ከዛ ደግሞ ሩዝ በሻዕርያ እዚህ ጋር ሰርቻለሁ። ነጭ ሩዝና ሻዕርያ ነው። እንግዲህ በዚህ መልኩ እንግዲህ ያው የሚያምር ሆኖ ደርሷል ማለት ነው። ይሄም ሌላ ቀን እየሰራሁት ምሳ ነው ማሳያችሁ። ያው ሁሌም የተለያየ ነገሮችን ነው የምንሰራው ለምሳ። ያው ትንንሽ ነገር ነው የምፈልጉት ልጆቹ፣ ሳንዱሽ ነገር ስለሚበሉ ይሄንን ያው ወይ እናቲቱና ሰውዬው እንዲሁም አንዷ ልጅ ነው የሚበሉት። ሌሎቹ ወይ ከውጭ ይጠልባሉ ወይም ደግሞ ቤት ውስጥ ሳንዱሽ ስርልኝ ይሉኛል። እንዲሁም ኔጌት ካለ በጣጡስ እንደዛ አይነት ነገር ካለ ይበላሉ። እንግዲህ ዛሬ ደግሞ ይሄን እንዲሰራ ነው ማለት ነው። ይሄ ለሌላ ቀን ምሳችን ነው። ያው እኛም እንበላለን ሸቃላዎቹ። እንግዲህ በዚህ መልኩ አዘጋጅቻለሁ። ልክ እንደ በቃ ምን እንበላችሁ እንደ ኮራ፣ ያው በኮራ መልኩ መሰራት ይቻላል። እንደዚህም በተለያየ አይነት መልኩ አድርገን መስራት እንችላለን። ይሄን ደግሞ ክሽናውን አዘጋጅቼ ክሽናው ላይ ደግሞ ይሄንን ጨመርኩት ማለት ነው። ከዛም ያው ፋሶሊያ እንዲሁም በጣጡስ ጂዘር ከትፌ አዘጋጅቼ ነበረ። ፋሶሊያው የተዘጋጀ ነው። ያው እቺ ኪቧ ፋሶሊያ ናት። እንደዛ አድርጌ አዘጋጅቼ እዚህ ጋር ደግሞ ሩዝ፣ ነጭ ሩዝ ሰርቻለሁ። ሰላጣ ደግሞ አዘጋጅቻለሁ። የሚያምር ሰላጣ እንግዲህ እንደዛ አዘጋጅቻለሁ እላችኋለሁኝ። ይሄን ደግሞ ለኔ ያው ጾሜ ነበረ፣ ፍጡር ነው አፍጥሬ ያኔ ተምር ምናምን በልቼ ሰላቴን ከሰገድኩ በኋላ ነው ይሄንን የምበላው። ምክንያቱም ቀን ያልበላሁት ያው ጾሜ ነበርላችሁ ነው። አልሐምዱሊላህ አሁን ጨርሻለሁ። ቀዳይንም ሸዋልንም ጨርሻለሁ አልሐምዱሊላህ። እና ብሉ፣ በጣም ወላሂ በጣም ነው የሚጣፍጠው። በነገራችን ላይ ያው እንደዚህ አረቦቹ ጋር ምግብ የምትሰሩ ከሆነ ቀለል አድርጋችሁ በቀላል ነገር ማለት ነው። በጣም ያኔ ብዙ ምናልባት ምግቡን ሳንለምደው በፊት ከባድ ነገር ሊመስል ይችላል። እንዴ ቀለል ባለ እንዴ ቀያይረው ስርት አድርገው መብላት ያው ለራሳችንም በዛው እንበላለን። ምክንያቱም ከሰራን ልንበላም ያው በእርግጥ ራሳችሁ ከሰራችሁ እናንተ መጥባው እንትን የምትሉ ከሆነ መጥባው ውስጥ የምትሰሩ ከሆነ
ከናሽፍክ ብዙም ትተርፋለች። እርዳታ ከሆነ እርዱ ይሆናል ብዬ ትዳር ይሆነኛል ብዬ የምትሉት ነገር በጣም ነው የሚያስጠላው። ወንድ በብር አትግዙ። ከመጣ ይምጣ፣ ከሄደ ሂድ። ራሳችሁን አክብሩ። ወንድ ልጅ ልክ ብር ሲጠይቅሽ ከህይወትሽ ልታስወጪ ነው የሚገባው። ፍቅረኛ ማለት ነው። ባልሽ የልጆችሽ አባት ሲሆን አይደለም ገንዘብሽን ኩላሊትሽን ልትሰጪው ትችያለሽ። ግን ፍቅረኛ ገንዘብ ሲጠይቅ በጣም ሼም እኮ ነው። ለሱ ያለሽ ክብር ሊወርድ እኮ ነው የሚገባው። ልክ ገንዘብ ሲጠይቅሽ እኮ ወንድነቱ በቃ ወንድነቱ ጠፋ። እኔ እንጃ። እኔ ወንድ ልጅ ከሴት ከፍቅረኛው ገንዘብ ሲጠይቅ ክብሩን የጣለ ነው የሚመስለኝ። ወንድ መስሎም አይታየኝም። ትሰጡና ብራችሁን በልተው ሲሄዱ ትዳር ይሆነኛል ብዬ ይሳካል ብዬ። እንዴ ትዳር በገንዘብ አይገዛም ማሬ። ሰውየው መጀመሪያም አይፈልግም። ብር ስትሰጪ ይመጣል፣ ስታቆሚ ይሄዳል። ሊቢያ እያለ ሲርበው መሻገሪያ ሲፈልግ ስትሰጪው አብሮሽ ቀጠለ። ልክ ጣሊያን ሲገባ ሌላ የምትሰጥ አገኘ መሰለኝ ጠፋ። ልክ ጀርመን ሲገባ ደግሞ ሲርበውና ሲጠማ አንቺ እናቱ ነሽ እንዴ? ሲርበው ትዝ የምትይው ሲያጣ ሲቸግረው ትዝ የምትይው አንቺ እናቱ ነሽ? ወልደሽ አምጥተሽዋል ወደዚህ ምድር። እሱን የማብላት ግዴታ አለብሽ። ብር ሲፈልግ ብቻ እንደሚያወራሽ እየገባሽ ለምንድነው ከሱ ጋር የምታወሪው አንቺስ?